ስንቀድሰው እስቲ ቆይ ገብረ ገበለም እንዴ ዋን ግን የሞላው እንዴ የልጓባው ራቆት ብሎ ወያላ ሲባረክ ይጉልታው ይሉት ነው እንዴ አሁን አንደኛ ላይ ወጥቶ አሸነው አልወርድም የማን አለልን ነው እኔ በጣም ያክለሽልሽኝ ነው እኔ በጣም ያክለሽልሽኝ ነው እኔ ወንድም ሄዳ ያልማዲጋ ላልጌዳሉ እዛ ሻምዲጋ ላልጌን ይጫወታሉ አሳዳጊ መደሉ ብቻ ተመለሰናል ይላል ደማ እንኳን ደስ አላችሁ ተወዳጁና ተናፋቂው ፕሪሚየር ሊጋችን ኦፊሻሊ ተመልሶልናል ኮንግራ ጀማው አንዳንዶች ዛሬ የመክፈቻውን ፕሮግራም የመክፈቻውን ጨዋታ እኛ በማረጋችን ጨጓራቸው ተልጧል እየሸተተኝ ነው ምንድነው ችግራችሁ ሻምፒዮን ናችሁ እንደና አይደላችሁም አይደል በቃ እኛ ሻምፒዮኖቹ ነን ምንም ነገር ስንቀድሰው ስንባርከው ስንጀምረው የሚያምረው በእኛ ነው በሻምፒዮኖቹ ማለት ነው አባኪያ ዛሬ ምሽት 4 ሰዓት ላይ ሲል አርሲዬ ከኮቨንተሪ ሲቲ ጋር የመክፈቻ ጨዋታውን ታረጋለች ጀምአው ታዲያ ይሄንን ጨዋታ በአግባቡ ደገፍ አድርገን እንደምናሸንፍ ጥርጥር የለኝም ጀምአው የጨዋታው ልዩነት ፈጣሪያችን የምትሆነው ማርቲን ኦዲጋርድ ነች ዘንድሮ ይባለፈ በቃቷን በተለይ ካዩ በኋላ ጀምአው በጉጉት ለማየት እየናፈቀኝ ያለው ተጫዋች ቢኖር ኦዲጋርድ ነው ጀምአው ከዛ በተጨማሪ ደግሞ ቪክቶሪዮ ኬሬሽ የቀድሞ ክለብ ነው ምን ታሳየናለህ ዛሬ ጎል አላገባም ብለን እንዳትደረደር አባኪያ ጎልህን ካሁኑ ማስቆጠር መጀመሪያ ያለበት ጀማው ለማንኛውም ጀማው ዛሬ ስለስንት እናሸንፋለን ሐሳብ አስተያየታችሁን እስቲ አስቀምጡልኝ ኮሜንት ሴክሽን ላይ ለጀማው ደግሞ ሼር አድርጉት በደንብ ፕሪሚየር ሊጋችን ተመልሷል ከዚህ በኋላ የደስታ የፌሽታ ጊዜ ነው በሉኝ ጀማው ይመቻችሁ ፕሪሚየር ሊጉ ሳይጀመር እስቲ ራንኪንግ እንሰራለን እሺ ሰንደርላንድ እሺ 9ና ያላችሁ በነገራችን ላይ ማለት ነው ፈታ ፋንታሲ ቦት ቴሌግራም ላይ ይሄ ግምቲ ምጽጫ ቴሌግራም ላይ በ65 ብር ተመዝግባችሁ ኒውካስል እኮ ተበተናኩ በ65 ብር ተመዝግባችሁ ማለት ነው በየሳምንቱ 10,000 ብር በወር አንዴ ደግሞ ቶተናም ባይ ዘ ወይ ማለት ነው እሺ ከቶተናምን ከማስቀመጥ በፊት በወር አንድ ጊዜ አሪፍ ፖይንት ያለው ፋንታሲ ላይ ፋንታሲ ታውቃላችሁ አይደል ምን ይሸለማል አይፎን ቶተናም 3ኛ ነው የሚጨርሰው በነገራችን ላይ ቶተናም 3ኛ ይጨርሳል ሃል ሲቲ እንዳመጣጥሽ ትመለሻለሽ ዱነግ እንዳመጣጥሽ ትመለሻለሽ በርንማውዝ 8ኛ ፒስ ነው ፎረስት እዚህ አካባቢ ፎረስት ሊድስ ማለት ነው በቃ ተድጋሚ ተንፈራፍሮ ነው ኔክስት ይር የሚቆየው ፉላም እሺ እዚህ እና ማለት ነው ፈታ ፋንታሲ ቦት ቴሌግራም ላይ ያለቦት ነው እረቼለው ወንድም ጥላ 4ኛ ነው መሰጠው 4ኛ አዝናለሁ ኮቨንትሪ ትመለሳለች ፈታ ፋንታሲ ቦት ተላደ ቴሌግራም ላይ እንዴ ጋሽዬ ልጆ ግን ሺሃት ኤራላ 6 በቂ ነው አንተ ፎቃቃ ኢፕስዊች ታውን ትመለሳል አፉ በሉኝ የመጣችሁ ትመለሳላችሁ ተመላሹት ናችሁ እንዴ ዱነግ ብሬንት እዚህ ጋር ነው እስቲ የበየዎች በያ ሲቲ 5ኛ ነው የሚጨርሰው ሲቲ 5ኛ ይጨርሳል ኤቨርተን እዚህ አካባቢ ነው ብዙም አዴ ትንሽ የፉልባክ ችግር ነው ብራይተን እዚህ ከቺ በሉ ቪላ ይሄን አልስማማበትም እሺ ቪላን አልስማማበትም አፉ በሉኝ ያው ግን ነቅሎ ይሸጣል ግን ይመቻችሁ ለማንኛውም የሚገርመው በመጀመሪያ ሳምንት ቀጥታ ለመስጠት ከአርሰናል ውጪ እርግጠኛ የሆንኩበት ቲም የለም አታውንም ቁጭ ብላል ፕሪሚየር ሊጉ ተጀምሯል እኮ ወንድሜ ለቃደቃ ቦቅ አድርገው ቪዲዮን ኮፒ ሊንክ እና ሪፖስት አድርገው ማንዬ የመጀመሪያ ሳምንት የፕሪሚየር ሊጉን ጽድት ያለ ቀመር ነው ጠቀም አድርገለ ላለፉት 5 ቀናት ከትናንት ውጪ ላለፉት 5 ቀናት ቴሌግራም ላይ ስትሬት እንዲስ እንደመሰሰው ነው የቆየው ደምብሰስ ስናደርገው ይሄን ደግሞ ሙሉን ቀመር ጀባልል ነው አርሰናል ከኮቨንተሪ ቀጥታል አርሰናል ሃል ሲቲ ከማን ዩናይትድ እዚህ ጨዋታ ላይ ቢያንስ 2 ጎል ይቆጠራል 1.5 ኤቨርተን ከፓላስ እዚህ ላይ በተመሳሳይ 1.5 ምክንያቱም የመጀመሪያ ሳምንት ስለሆነ ጠንቀቅ ብለን ነው ብያለሁ ስለዚህ ኢፕስዊች ከሰንደርላንድ ብቻውን 1 ጎል ያስቆጥራል ትሏለ ኖቲንግሃም ፎረስት ከሊድስ እዚህ ጨዋታ ላይ ኦቨር 1.5 አንድ ጎል በላይ ይቆጠራል እንለዋለን ብሬንትፎርድ ከስፐርስ እነዚህ ደግሞ ይገባባሉ ብለን ባላንስ እንዲያደርግ ማለት ነው ወዳችን ብራይተን ካስቶን ቪላ የእሁዱ ጨዋታ እነዚህ ሁለቱ ቲሞችም ይገባባሉ ብለን እናልፈዋለን ማንቸስተር ሲቲ ከበርንማውዝ ቢያንስ 1 ጎል ያስቆጥራል ብለን እናልፈዋለን ኒውካስትል ከሊቨርፑል ለሊቨርፑል በትንሹ ሌላ ያመንኩት ቲም ኒውካስትል ስለሆነ ኢቭን ኒውካስትል በሜዳው ጠንካራ ነው የምንለው ኒውካስትል ከኤዲያው ጋር ነበረ ኤዲያውም የለም
ለሊቨርፑል ደብል ቻንስ ሰጥቼዋለሁ። ፉልሃም ከቼልሲ ፉልሃም በትንሹ 1 ጎል ያስቆጥራል። ገባል ይቆጠራል ጎል ቼልሲ ላይ እና ይሄን ይመስላል። 18 ወር ነው። ሌላ ቀመሮችም ይኖራሉ። እዚህ ቴሌግራም ላይ ተቀላቀል ነው ማለት እንዳያመልጥ አባቴ። ቪዲዮን ኮፒ ሊንክ እና ሪፖስት ማድረግ እንዳረሳ ይቻማችሁ። ፕሪሚየር ሊግ ኢዝ ባክ ጋይስ። ብራይተን ብራይተን የምትንቀለቀየው 16ኛ እናንተ ያጅናችሁ። እሺ ፉላም አሪፍ ፊርማዎች አርጓል። እሺ ቻምፕ ምን ሆነ ነው እንዴ? አስቶን ቪላ ፓላስ ምንም ተጫዋች ብዙም የለም። እሺ ፎረስት ኧረ ሚኮስፐርስ ምን ሆነ ነው? ሚኮስፐርስ ምን ሆነ ነው? ብሬንፎርድ እዚህ ጋር ደቀት ያለሽ። እሺ እዚህ ጋር ደቀት ያለሽ። ባይዘው የዩናይትድ ደጋፊዎች እራሱ አያምኑኝም። አንተ ና እዚህ ጋር የለህም እኮ ምንም እኮ የለህም። እንዴ አባ ምን ሆነ ነው እንዴ? በቃ ከዚህ በኋላ እንደውም አልሞላም። ሰንደርላንድ እሺ፣ ኮቨንትሪ ነገ ዌልካም እንልሻለን። እሺ ከካሪ ወይኔ ቶፕ ፎር ያዘብሽ እንጂ እናቴን አንቺ ነበር ሁለተኛ መሆን የነበረብሽ። ኤቨርተን ያልወደውም ግን በዛው 7ኛ ይሰጥ። አይ ሃንግማን ትክክለኛ ቦታሽ ላይ ነው ደቅ ያልሽ። ትክክለኛ ቦታሽ ዘይንድ ቻምፕ የፕሪሚየር ሊግ ግምታችን ይህንን ይመስላል።